እንደ ሀገር እንደ ኢትዮጵያ ማለት ነው ወላሂ ከከተማ ወጥቼ የተለያዩ ሀገር በተንቀሳቀስኩ ቁጥር አንድ ሀገር ላይ ነው እንዴ የምንኖረው የሚለው ጥያቄ ሐቂቃ ጥያቄ የሆነብኝ ነው። ምክንያቱም በጣም ይለያያል አኗኗራችን፣ ሁኔታችን፣ እምነታችን ለእምነታችን በእምነታችን ላይ ያለን ጽናት ሁሉም ነገር ይለያያል እና አሁን ይሄንን ክፍል አየሁኝ። በርካታ ሙስሊም ማህበረሰብ አለ እዚህ አካባቢ። አብዛኛዎቻቸው በሶማሊያ ተፈናቅሎ ከአመታት በፊት ታስታውሱ እንደሆነ ትልቅ እንትን ነበረ። ከዛ ተነስቶ የመጡ ናቸውና ይሄ መድረሳ ነው፣ የመስጂዱ መድረሳ ነው። ኦልሞስት ሊወድቅ ነው። ልጆቹ ፈርተው እዛ ጋር አሳያቸዋለሁ፣ ውጭ ላይ እየቀሩ ይገኛሉ። ይሄ ደግሞ ያው ልጅ ደረሳ ሲበተን ወደ ውጭ ሲወጣ ሁሉም ደረሳ አይቀርም፣ ሌላው ወደ የቤቱ ይገባል፣ ይበታተናል። ይህ ሉህ ነው፣ ልጆቹ ይቀሩበት የነበረ ሉህ ነው። ኦልሞስት እያረጀ ይገኛል። እዚህ ጋር ብል እየበላው አፈር እየበላው ይገኛል ማለት ነው። ይሄ የሆነበት ዋናው ምክንያት ያው በአቅማቸው ሰርተዋል። ከዚህ በላይ ከሆነ ከንብረቱ ከሀብት ንብረቱ ተፈናቅሎ ለመጣ ሰው ከዚህ በላይ መድረሳ እንዲገነባ ከነሱ አንጠብቅም ሐቂቃ። ይህም ጥንካሬያቸውን ያሳያል። ቢሆንም አሁን ደግሞ እንደምታዩት እንግዲህ እነዚህ አሁን የቁርአኑ ምን በሙሉ አልጠፋም። ይህ ማለት ወላሂ ለዲናቸው ያላቸውን ፍቅር ተፈናቅሎ መጥተው እንኳን እምነታቸውን አለቀቁም። እዚህ ጋር ግን አሁን ኦልሬዲ ከአገልግሎት ውጭ ይሆናል። ቤቱም ሊፈርስ ነው። ምናልባት በመደገፊያ ነው የቆመው እንጂ ከአገልግሎት ውጭ ይሆናል ማለት እንችላለን ሙሉ በሙሉ። እዚህ ጋር ምሰሶቹ የያዙት ኦልሞስት ሊወድቅ ነው እና ይህንን መድረሳ ምን አሰብኩኝ፣ በርካታ ሀገር ላይ እንደምናየው መርከዝ የምንላቸው መድረሳ የምንላቸው ትልልቅ +2 +5 +4 ህንፃዎች አሉ። ነገር ግን የደረሳ ችግር አለባቸው። 10 እና 20 ቢበዛ 50 ደረሳ ነው የሚያስቀሩት። እዚህ ግን 500 600 ሴቶች 300 አሰልፎ እያስቀሩ ግን የሚቀመጡበት ቦታ የላቸውም፣ የሚያስተምሩበት ብላክቦርድ የላቸውም ምናምን እና ሶስተኛ መድረሳ ነው ይሄ። እንደዚህ በቃ በጣም በችግር እየተጎሳቆለ ያለ ማለት ነው። በጣም ትንሽ ነው ገንዘቡ። በነገራችን ላይ 3 ሰው ሊሰራው ይችላል ሶስቱንም። ምናልባት በመቶ ሺዎች ሊሰራ ይችላል። እንጨት ወይ ደግሞ የሆነ ነገር ሊተባበሩን ጉልበት ሊተባበሩን ይችላሉ። በጣም ትንሽ ነው እና ብንተባበር በ100 ብር መድረሳ እንስራ የሚል ቻሌንጃችን ላይ ይህንን ቪዲዮ ያየ ሁሉም ቢቀላቀል በጣም በትንሽ ጊዜ ውስጥ ምናልባት ውጭ ላይ ላሳያችሁ እችላለሁ የት እንደሚቀሩ። ያንን ቻሌንጃችንን ብትቀላቀሉ ሁላችንም ብንረባረብ በቀላሉ መድረሳዎችን ልናሳካ እንችላለን። ምናልባት 100 ብር ስላችሁ ጨዋታ ሊመስል ይችላል። ምክንያቱም በጣም ትንሽ ነው። አዲስ አበባ ላይ 100 ብር ከትራንስፖርት በዘለለ ወይ ደግሞ ከማኪያቶ ምናልባት አንዳንድ ካፌ ማኪያቶም ላይ ገዛልን ይችላል። እዚህ ግን እነዛ 100 ብሮች ቢጠራቀሙ አይተናል። አፋር ላይ፣ ሲዳማ ላይ፣ ከምባታ ላይ፣ ጉጂ የተለያዩ ቦታዎች ላይ አይተናል። መድረሳዎችን አስመርቀናል በ100 ብር እና ከእናንተ የሚጠበቀው 100 ብሩን ማድረስ ነው እንጂ በእኔ 100 ብር እንዴት መድረሳ ይሰራል ብሎ ማሰብ አይደለም የሚጠበቀውና እዚች ጋር ዛፍ ስር እየቀሩ ይገኛሉ። እንደምትመለከቱት ወንበሮቻቸው እዛ ጋር አሉ። ምንም ላሳያችሁ። እንደምታዩት ነው እንግዲህ ወንበሮቻቸውን ይዘው ከመድረሳቸው ተሰደው እዚህ ዛፍ ስር ለመቅራት ተገደዋል ማለት ነው። ይህ እንግዲህ ከኛ ምን ይጠበቃል ብለን ራሳችንን ብንጠይቅ ሐቂቃ መልሱ በጣም ትንሽ ነው። የምንችለውን ማድረግ እንደው ዱንያዊ አቅም ባይኖረን መንፈሳዊ አቅም አለን። ሁላችንም ዱዓ ማድረግ እንችላለን። አላህ ለነዚህ ልጆች የተሻለ መጠጊያ እንዲያበጅላቸው፣ አላህ ከአህለል ኸይር ጋር እንዲገጥማቸው። እኛም አህለል ሸር አይደለንም አቅም የለንም እንጂ። ስለዚህ በምንችለው ሁሉ ከነዚህ ልጆች እንድንቆም፣ ዕልማቸው እንዲቀጥል መን ተዓለመ አልቁርአነ ወዐለመህ የተሻለው ከናንተ ውስጥ በላጩ ብለዋልና ይህንን ነገር እንድናመቻች ጥሬና አቀርባለሁ። እንግዲህ ከዚህ በፊት ስለተሳተፋችሁ አላህ መልካም ስራችሁን ይውደድላችሁ። ወላሂ በርካታ ልቦች ዱዓ ያድርጉላችኋል። ወደፊትም ደግሞ ለመሳተፍ እቅድ ያላችሁ ትንሽ ነው አነሰ በዛ ሳትሉ የምትችሉትን ከተቻለ ደግሞ እኔ ገነባለሁ ብሎ የሚመጣ ሰው ካለ ደግሞ እጃችንን ዘርግተን እንቀበላለን። እኔ ግማሹን እችላለሁ፣ እኔ ሩቡን እችላለሁ፣ እኔ 100 ቆርቆሮ እችላለሁ የሚል ሰው ደግሞ ካመጣ እጅግ ደስ ይለናልና ከላይ ባለው አድራሻ ደውላችሁ እንድታሳውቁን ወይ ደግሞ በአካል ፒያሳ ሶማሌ ተራ ህንፃ 8ኛ ፎቅ የቢሮ ቁጥር 830 እንድትመጡ አደራ እላለሁኝ። እኔ በዚያው በቃ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።